አዲስ ነገር አለኝ እንድትሰሙኝ እፈልጋለሁ እላችኋለሁ። ገባ ገባ ትሉና ታዳምጡኛላችሁ ማለት ነው። እና እንደምናገረው ነገር አለኝ በትህትና እንድታዳምጡኝ እጠይቃለሁ ማለት ነው። ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች ሁሉ ሰላም ሁሉ መልካም ነው። እኔ ያለሁኝ እያልኩኝ ሀሳቤን እቀጥላለሁ ማለት ነው። ዛሬ ልነገራችሁ የፈለኩት የምንደማመራችሁ ልጆች እናንተ ቤተሰቦቼ ሁላችሁም ልታዳምጡኝ ይገባል። ይሄን ቪዲዮ እርግጠኛ ነኝ ሳታዳምጡኝ ኮመንት እንዳታደርጉ የምር ስነግራችሁ ማለት ነው። አንድ የታዘብኩትን ነገር ልንገራችሁ። የታዘብኩትን ከመረጃ ጋር ማለት ነው። በደንብ እኔ ስላየው ብዙዎችን ስላየው ማለት ነው። ሰፖርት ማድረግ አትፈልጉም? ለምን? ይሄ ጥያቄ ነው። ለምን? እዛ ጋር ያገናኘን ዩቲዩብ ቻሌንጅ ነው። ቻሌንጁን ሰርተን ማደግን ነው የምንፈልገው። ኦፍ ኮርስ ሁላችንም ሰፖርት አድርገን ተደራርገን ማደግን ነው የምንፈልገው። ዩቲዩባችንን ማሳደግ ነው የምንፈልገው። ለምን? በቅንነት አስሩ። እየሰራችሁ አይደለም። እንሰራለን እኮ ምናምን ካላችሁ ተሳስታችኋል። እኔ እያየሁ ነው። እኔ አየን ግሩፕ ላይ ሊንክ ስለቅ እዛ ሊንክ ላይ የመጡትን ልጆች እንዳለ ጭንቅላቴ ሴቭ አድርጌያቸዋለሁ። በነገራችን ላይ ሌላውም ሰው ልክ እንደኔ ነው፣ እርግጠኛ ነኝ ልክ እንደኔ ሴቭ ያደርጋል። ለምን እንደሆነ ታውቃላችሁ? እኔ ሄጄ አንድ ቤት ሄጄ 3 መስመር ኮመንት ጽፌ ቪዲዮ ከፍቼ ካየሁኝ ሰፖርት አደረግኩ ያን ቻናል። ለምንድን ነው የማይመለሰው ታዲያ? ለምንድን ነው የማትመልሱት? ለምንድነው በቅንነት የማሰሩት? የምሬን ነው እምላችሁ። ሰብስክራይብ ይነሳብናል ትላላችሁ። እዛ ጋር 10 ሰዓትን ጠብቃችሁ ስትሰሩ 10 ሰዓትን ጠብቃችሁ ስትሰሩ በቅንነት መስራት አለባችሁ። 2 ደቂቃ ከባት ከተባላችሁ 2 ደቂቃ ሻርፕ መቀመጥ አለባችሁ። ግን 2 ደቂቃ አትቀመጡ። እኔ እንዳየሁት ማለት ነው። 2 ደቂቃ አይደለም 30 ሰከንድ አትቆዩ። በርቺ ብራችሁ ላይክ አድርጋችሁ መመለስን ነው የምትፈልጉት። ግን ያ ለእናንተ እድገት አይሆንም። ጊዜያችሁን ሰዓታችሁን ነው የምትጨርሱት። በቅንነት ስሩ። በቅንነት እንዲሰራላችሁ ከፈለጋችሁ። ግን እንደዛ አይደለም ያየሁት ነገር። በጣት የሚቆጠሩ ልጆች በስነ ስርዓት ይሰራሉ። በስነ ስርዓቱ እዛ ጋር አንድ ሰው ኮመንት ካደረገላችሁ 3 መስመር ኮመንት ካደረገላችሁ እሱ ጋር ሄዳችሁ 4 መስመር ስታደርጉለት እሱ ዳግም ደግሞ እናንተ ኮመንት ሳይ 5 6 እያደረገ ቪዲዮአችሁን እያቀያየረ ያጫውታላችኋል። እናንተ ሰፖርት ባረጋችሁ መጠን ነው ሰው የሚሰጣችሁ። እናንተ ግን የምትቀልዱ ከሆነ ያ ሰው ይቀልዳል፣ ጥቅም የለውም ማለት ነው። እንደዚህ ዩቲዩብ ላይ መሯሯጥ ይሆናል ስራችን። አንድነትን አምጡ፣ በአንድነት እንስራ። ተነሱ፣ አንድ እጅ ለእጅ እንያያዝ። ዩቲዩብ ቻሌንጅ ነው ታውቃላችሁ። ብዙ ፈተናዎች አሉ። ሰብስክራይብ ይነሳል በየሰዓቱ በየደቂቃው 10-15 ሰብስክራይብ ይነሳል። ይሄ የታወቀ ነው። ለምንድን ነው የሚነሳው ብላችሁ እስኪ ራሳችሁን ገምግሙት። ራሳችን በስነ ስርዓት ስለማንሰራ ብቻና ብቻ ነው። 4 ነጥብ። ሌላ ምንም ምክንያት የለውም። እዛ ጋር ቪዲዮን ሳትከፍቱ ላይክ እና በርቺ። እኔ እኮ እዛ ጋር ተናገርኩት። እኔ አሁን ዛሬ የተናገርኳቸው ነገሮች ስህተት ካለ አስካለ እዚህ ጋር ትንሽ ስህተት እየተናገርሽ ነው አስተካኪ ብላችሁ ካልጻፋችሁልኝ ማንም የሚመልሰኝ? እኔ ከስህተታችን እየተማርን የማንችለውን ዞር ዞር እያለን እያዳመጥን እየተማርን መሆን አለበት። እንደዚሁ በመሮጥ ብቻ ዩቲዩብ ሊከፍላችሁ አይችልም፣ ወይንም ሞኔታይዝ ልትሆኑ አትችሉም። ሰዓቱ በጣም ከባድ ነው። ሰዓቱን ለመሙላት በጣም ያደክማል። ግን ያ ሁሉ ድካም የምታደርጉት እውነትን ይዛችሁ ስሩ። የምር በጣም ነው የሚነሳው። እንደገና ደግሞ በርቺ ብቻ 2 ፊደል ሆይ። ለማንኛውም ይሄንን ካልኳችሁ አስቡበት።